እሺ በድጋሚ እንኳን ወደ ጆብ ሬዲነስ ወይም የስራ ዝግጁነት ኮርስ በደህና መጣችሁ። እንጀምራለን ይሄን ኮርስ። መጀመሪያ የምንጀምረው ጆብ ሬዲነስ ወይም የስራ ዝግጁነት የሚጀምረው ከምንድን ነው? ከቢልዲንግ ስትሮንግ ማይንድ ሴት፣ ጠንካራ የራስ አመለካከት ከመገንባት ነው መጀመሪያ ያለብን፣ ወይም ጠንካራ አስተሳሰብ መገንባት ይኖርብናል። የትኛውንም ስራ ለመስራት ለመፈለግ ከመውጣታችን በፊት ማለት ነው። መጀመሪያ ፖይንት ምንድን ነው? ጆብ ሰርቺንግ ኢዝ አ ስኪል not a test of your worth. View it as a project with a start and finish. ስራ መፈለግ ችሎታ እንጂ ለራስ የምንሰጠው ዋጋ መፈተሻ አይደለም። መጀመሪያና መጨረሻ ያለው ፕሮጀክት አድርጎ መረዳትም ያስፈልጋል። መጀመሪያው ምንድነው? ስራ መፈለግ ነው። መጨረሻው ደግሞ ስራ ማግኘት ነው ማለት ነው። ስለዚህ ስራ ለመፈለግ ብለን ስናስብ እንደ ፕሮጀክት ነው ምን ማየት ያለብን፣ እንደ ችሎታ ነው ማየት ያለብን ማለት ነው። ከዛ ሲቀጥል ደግሞ ምንድነው? learn to separate your professional self from your personal identity. ሙያዊ ማንነታችሁን ከግል ማንነታችሁ ጋር አለማያያዝ ማለት ነው። ይሄ ማለት ምንድነው? ተቀባይነት ወይም ስራ አለማግኘት የሂደቱ አካል እንጂ ማንነታችሁን የሚገልጽ ነገር እንዳልሆነ ማሰብ ያስፈልጋል ማለት ነው። በተጨማሪም ደግሞ ምንድነው? ኤነርጂያችሁን ማኔጅ ማድረግ አለባችሁ። ማኔጅ ዩር ኤነርጂ ሴት ስኬጁል ፎር ጆብ ሰርች። ጉልበትና ኃይልን መቆጠብ ያስፈልጋል። ስራ የመፈለጊያ ሰዓት መመደብና እረፍት መውሰድ ያስፈልገናል። ቀኑን ሙሉ ወይም ቁጭ ብለን ምሽቱን ሙሉ ልንሰራው የምንችለው ነገር አይደለም። ስኬጁል ይፈልጋል። ለምንድን ነው? ብሬክን አቮይድ በርናውት ማድረግ ስላለብን ማለት እረፍት መውሰድ ስላለብን ማለት ነው። ተጨማሪ ደግሞ ምንድነው? ቢውልድ አ ሰፖርት ሲስተም፣ ቶክ ቱ ፍሬንድስ ፋሚሊ ኤንድ ሜንቶር። ይሄ ማለት ምንድነው? ከጓደኛ ወይም ከቤተሰብ የሚያበረታታ ድጋፍም ማግኘት ያስፈልግናል። ስፔሻሊ ስራ ከአዲስ እየፈለግን ከሆነ ማለት ነው። ስለዚህ ቀጥታ ይሄን ሜንታሊ ፕሪፐሬሽንስ በደንብ ከጨረስን በኋላ የምንገባው ምንድነው? ወደ ሲቪ ማዘጋጀት ይኖርብናል። የሲቪ አዘገጃጀት በምንድን ነው? በጎግል ዶክ እናያለን ማለት ነው። ጎግል ዶክን የምንጠቀምበት ጎግል ዶክስን የምንጠቀምበት ዋነኛ ምክንያት ምንድነው? ተደራሽና ነፃ ስለሆነ ማለት ከየትኛውን ቦታ ሆነው ማጋራት የሚችሉት ሲቪ መፍጠር ስለሚችል ማለት ነው። ለዛ ነው። በተጨማሪም ደግሞ ልክ እዚህ ጎግል ላይ እንደገባን አስፈላጊ መረጃዎችን ነው የምንሞላው ማለት ነው። ቀጥለን ስቴፕ ባይ ስቴፕ እናያለን ማለት ነው።